ሩታ ከአብርሃም ጋር ካልኖረች ከከተማ ወጣ ልትኖር ነው። እሷም ነገ ላይ ሄዳ ከከተማ ሄዳ ወጣ ነገ ላይ ሁሉም ሰው ከሚጸጸት አብርሃምም ከሚጸጸት ያው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና እንደዛ ነው እየሆነበት ያለው። አብርሃም ትሂድ በቃ እንዲያውም ትኑር በቃ ህይወቷን የፈለገችበት ሄዳ ትኑር በቃ ትቶ በቃ የማይሆናት ከሆነ ይሄ ወንድ ልጅ ትቶ በቃ እንዴ እኔ አንድ ወንድ ልጅ አይቼው እኮ ካልሆነኝ እተወዋለሁ ብዬ ተናግሬያለሁ ከዚህ በፊት። እሱ በቃኝ ይሄ ህይወት በቅቶኛል ካንቺ ጋር እንደዚህ እያለ እየተናገረ እኔ ልክ አይደለም። ሲቀጥል ደግሞ ይቅርታ የተጠየቀበት መንገድ ልክ አይደለም። አብሬያት ብኖር እንኳን ምን ያህል አምናታለሁኝ ምን ያህል ከሷ ጋር አምኜ እኖራለሁ ካለ ይሄ ልጅ አይፈልግም ማለት ነው። ከእንግዲህ በኋላ ህይወቴ እንዲቀጥል አልፈልግም ከሷ ጋር ማለቱ ነው ቢገባ። በግድ ጨምቆ ግን ካልኖርክ ብሎ አስገድዶ ማኖር ምን ይባላል ይሄ? ሁላችሁም ፎከሳችሁ ወደ ሩታ ላይና ወደ እኔ ላይ ሲታደርጉ ያደረገው ሰው ባይዘው እያመለጠ ነው። ያደረገው ሰው ግን በዚህ መሃል እያመለጠ ነው። ስለዚህ ነቃ ብላችሁ ያደረገውን ሰው ያመለጠውን ሰው የምታውቃት መስልም አሁን እንዲህ ስትል እሺ ያመለጠው ማለት ነው። መቼም የሆነ ሰው ያደረገው እኛ ካላደረገ ያመለጠው ማለት ነው። ሄርሜላ ልትል እንዳይሆን እኔ ስም አልጠቀስኩኝም። አንቺ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው እኔ እያልኩ ነው። ኖ ሄርሜላ አልሽ እንጂ አሁን ልጅ አለ እና ደግሞ አንቺም ሴት ልጅ ነሽ። እንደ ሴት ልጅ ቆሞ ብለሽ ብታስቢ ነገራቶች ሴት ልጅ አትበለኝ በእናትህ። እና ይኸውልሽ የሴት ልጅ ጉዳት የሴት ልጅ ህመም የሚገባሽ ከሆነ እቺ ልጅ ይዛ ነው እየተንከራተተች ያለችው። ስለዚህ ልጅ ይዛ ደግሞ ከከተማ ወጣ ሌላ ነገር ከሚፈጠር አሁኑኑ ማድረግ ያለብን ነገር ብናደርግ ነው የሚሻለው። ገብቶሻል? ፍላጎትሽ አንቺ ከሄርሜላ ጋር እንዲሆን ነው። ዝም በለው። ሄርሜላ እንዳታነሳዝች ጋር አይመለከታትም። ሄርሜላ የማየን ወደ አባዬ ለከካለ ምን ነው ኤፍሬም ተሽለጠለክ ጭራሽ ያመለጠው ሰው ማለት ድግምቱን ደግሞ ወደ ሄርሜላ ለማዞር ዳርዳር ይላል። አታስመስል ማለት ነው። ሩታ ከከተማ ወደ ገጠር ልትወጣ ነው። አብረው ቢኖሩ ብዬ እመኛለሁ ከምትወጣ የምትለው ነገር አንተ ወንድ አይደለህ እንዴ? እንደ ወንዶቹ አታገባትም እንዴ? ምን አይነት አስመሳይ ነህ? ምን አይነት ወራዳ ነህ? ትንሽ እንኳን ኮሜንታተር ይሰለቻል እንኳን የማትሉ ጨቅጫቃዎች በጭቅጭቅ የመጣችሁ ጉድ በሉ። ርዕሱ ሌላ የውስጡ ሌላ ብዙ እውነቴን የምልሽ ይሄንን ወንድምሽ ማለት ነው እንደ እውነት የሆነ ፈጣሪ እኔ ምን እንደምል አላክፉ መቼም ሞት ለሰው ላይ አትመኙምና የዚህም መጨረሻ ፈጣሪ ያሳየኝ። እልም ያልክ የወንድ እስስት ነህ ማለት ነው። አንተና ሩታ በሰራችሁት መተት ወደ ሄርሜላ ደግሞ ሊገለብጡት ነው። ጉርበሉ እንግዲህ አዝማሚያውም ማለት ነው። ቡዜ እኔ ልሙትልሽ፣ ይሄን ጸጉርሽን አቁመሽ ልክ ንገሪልኝ፣ ይሄን አስመሳይ። ምክንያቱም ለአገር ሸክም ለሰው ሸክም ስለሆነ ትንሽ እንኳን ሰው ይነቃብኛል የማይሉ ራሳቸውን ለመደበቅ ሰውን ወደ ውጭ ለመውጣት የሚሞክሩ ነገር መቼም አይሳካላችሁ። ምንድን አስመሳይ